አንድ ያ ልጅ ማለት ያው አንድ ያ ልጅ ማለት በጣም ውድ ነው። ስለዚህ ግን ልጆች ያው ምሳሌ ላይ ስና ያው ልጆች በፊት የቆሙና ታገለግሉ ዘንድ አገልጋዮችም ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጣችሁ ያ ሁላችንም እንደዚህ ይናገራል። ግን ቶታሊ እንደዚህ ሳይሆን አንድ ያ ልጁን እስከ ድረስ ሰለሞን እንዲወዷልና ማለት ኢየሱስ ክርስቶስ አንድ ብቻ ለእግዚአብሔር እንደሆነ ነው የሚናገረው። አይደለም ከእርሱ በፊት ልጆች ያሉት እግዚአብሔር ያሉትም እንዴ መጽሐፍ ቅዱስ ኦኬ ለምሳሌ አንድ ያ ልጁ ማለትና ልጆች ማለት እኮ ይለያል። አላልኩም አንድ ልጅ አንድ ብቻ የበኩር ልጅ ብሎ የገለጸው ብቸኛ ልጅ አለው ከኢየሱስ በፊት አምላክ ነው አይደለም። የበኩር ልጅ ማለት ነው። ኦኬ እና አይ ቲንክ ያው ጥያቄው በዛ ማለት ነው። ስለዚህ በጣም ይቅርታ ካበዛ። የበኩር ልጅ ማለት ነው። የበኩር ልጅ ማለት ያው አባት የሌለው ነው። ግን ኢየሱስ ክርስቶስ ያው አባት አለው። የበኩር ልጅ ማለት ነው። አባት የሌለው ማለት ነው። ለምሳሌ የበኩር ልጅ ማለት ወይም እሱ ፊታልኝ እስቲ አንተ ያስረዳኝ እስቲ እሱ አዳምጥና በቀታችሁ መታጠምታለሽ። የበኩር ልጅ ማለት እሱ አዳምጥ። ኦኬ መልስ ምን እንደሆነ አታውቅም ባለ ካላው ካዳምጥ በቀታችሁ ወራሽ። የበኩር ልጅ ማለት የመጀመሪያ ልጅ ማለት ነው። ታዲያ እግዚአብሔር ከኢየሱስ ክርስቶስ በፊት የበኩር ልጅ ነበረ አልነበረው? አልነበረውም። ኢየሱስ ክርስቶስ አንድ ያ ልጁ ያው ውድ ልጁ አንድ ብቻ ነው። ኢየሱስ ክርስቶስ ለእግዚአብሔር ነበረ። እስራኤል ማን ነው? እንደ መጽሐፍ ቅዱስ እስራኤል ተብሎ የተጠራው ማን ነው? ያዕቆብ። በጣም ጥሩ። እስራኤል የበኩር ልጅ ነው ይላል እግዚአብሔር። ኦኬ እስራኤል እና ለምሳሌ ለሀገርና አንድ ያ ልጅ ማለት እሱ እኮ ይለያል። ለምሳሌ ያዕቆብ ነው ብለኸኛል አይደል? እስራኤል ተብሎ የተጠራው እስራኤል ይገልጸዋል እሱ። ኤፍሬም የበኩር ልጅ ነው ይላል። ኤፍሬም የሀገር ስም ነው እንዴ? አዎ የሀገር ስም ነው ኤፍሬም። ኦኬ ኖ አይደለም። ኤፍሬም ሀገር ልጅ እንትን ሀገር ስም ሳይሆን እንትን ያዕቆብ ማለትና አንድ ያ ልጁ ማለት እንዴት ይገናኛል? ለምሳሌ አሎ የበኩር ልጅ አልኩ እኮ። የበኩር ልጅ ማለት የመጀመሪያ ልጅ ማለት ነው። ክርስቶስ ጋር ሳይመጣ በፊት ከወንድሞች መካከል በኩር ሆነ ይላል ኢየሱስ። ማናቸው ወንድሞች የተባሉት? በጊዜው የነበሩ ሰዎች ናቸው። እነዚህ ሐዋርያቶች ማለት ነው። እነዚህ ሐዋርያቶችም ኢየሱስ ጋር ሳይገኝ በፊት የበኩር ልጅ እያለ የሚጠራቸው ነፍ ነበሩ ነው ባቸው ልጆች እያለ። ስለዚህ እዚህ ጋር እያለ ያለው ከእንትን ልጆችንም ጨምሮ ሳይሆን አንድ ያ ልጁን ኢየሱስ ክርስቶስን እየጠቀሳ ነው ይናገራል። እንትን እየተናገራለሁ። ችግር የለውም አልኩህ እኮ። ይኸውልህ አንድ ልጁ ነው የሚለው አማርኛው ላይ ነው። አንድያ ብሎ ይጻፋል። አንድ ልጁ ተብሎ ነው ይገልጻል። ለምሳሌ የአብርሃም አንድ ልጁ ብሎ ይገልጸዋል አይደለ? የበኩር ልጁ አንድ ልጅህን እረድ ይለዋል አይደለ? ያንና ይህንን የአዲስ ኪዳንን አንተ ሄደህ ታስተያየው አንድ አይነት ነው የተቀመጠው። አማርኛው ላይ ለየት ሊያደርጉላችሁ አንድያ ብሎ ሸውራችሁ። ከዚያስ አንድያ የተባለው ብቸኛ ልጁ ስለሆነ ነው አለ። አንድ ልጅ ነው የሚለው አየሽ። እሺ ኢየሱስ ክርስቶስ አምላክ አለው ብለህ ታምናለህ? ዞኪያ አምላክ አለው ብለህ? አዎ ለምሳሌ አባት አለው። አዎ አሁን አባት አጎት አክስት አይደለም ያልኩት፣ ስለ አምላክ ነው የምጠይቀው። አምላክ አለው ኢየሱስ ክርስቶስ? አዎ አምላክ አለው ማለት ለምሳሌ መጀመሪያ ሲመጣ ከአብ ዘንድ ስለመጣ በሰውነቱ ያው አምላክ አለው። እሺ አምላክ ያለኝ በሰውነቴ ነው ብሎ ተናግሯል እሱ ወይስ አንተ ነህ ይሄን ያልከው? እሱ ራሱ ሲመጣ ለምሳሌ አምላክ እንዳለው መጀመሪያ ቆይ እሱ ሲወለድ ያው ከዳዊት ዘር ሲወለድ ከዛ ከአብርሃም በፊት ምን ያለው ሲል ኢየሱስ ክርስቶስ መጀመሪያ ያለኝ በስጋዬ ስለሆነ ነው ብለዋል ወይ ነው ጥያቄው? ኖ ሳይሆን ለምሳሌ እንትን አባም እንትን አንድ አምላክ አብ አለ ይላል። ያው እኛም ኢየሱስ ክርስቶስ ወልድ መሆኑን እኮ አምናለን እኮ። እኔ አምላክ ያለኝ በስጋዬ ነው ብለዋል ወይ ኢየሱስ ክርስቶስ? ኖ በስጋዬ ሳይሆን አምላክ ያው አለ። ስለዚህ ያላለው ደግሞ እናንተ ታብራሩልኝ። ደግሞ ኢየሱስ ክርስቶስ ደግሞ እኛን ለማዳን እንትን ወደ ምድር በስጋው እንደመጣ እናምናለን። ኢየሱስ ክርስቶስ ለምን መጣ አይደለም ጥያቄ። እሱ አልጠየቅኩም። አምላክ አለኝ ሲል ጊዜ ኢየሱስ ክርስቶስ እኔ አምላክ ያለኝ በስጋዬ ነው እንጂ የራሴ አምላክ ነኝ ብሏል ወይ? ላ አላለም። ስለዚህ አምላክ አለኝ ኦኬ አምላክ አለኝ አምላክን ስም አላለም። ስለዚህ ኢየሱስ ክርስቶስን እንድንሰማ ኢየሱስ ክርስቶስ አስታራቂያችን እንደሆነ ችግር የለውም። በኢየሱስ ክርስቶስ አምነን የዘላለምን ሕይወት እንድናገኝ ነው ያስተማረን። ችግር የለውም። አስታራቂ ነው። ችግር የለውም። አሁን ነቢያቶች ህዝብን ከአምላክ ጋር ችግር የለውም። እርሱን በማመን የዘላለማዊ ሕይወት ይገኛል ወይ? አዎ ኢየሱስ ክርስቶስ የአንድ አምላክ መልእክተኛ ነው። የዘላለማዊ ሕይወት ይገኛል። በዚህ ካልተገኘ በምን ይገኛል?
አንድ አምላክ አለ። የአንድ አምላክ ኢየሱስ ክርስቶስን መልእክተኛ አድርጎ ልኮታል በማመን የዘላለም ሕይወት ይገኛል። በዘመኑ ሁሉ ነቢያት የአምላክ ተሰጥተዋል። አንዱ አምላክ መልእክተኛ እንደሆነ ስለ አንዱ አምላክ አምላክነት መስክረው ክርስቶስ የእርሱ መልእክተኛ ነው ብለው የዘላለማዊ ሕይወትን ያገኙ ነበር።